እነ ዳዊት በእንባቸው አልጋቸውን አርሰው፣ እነ ኢሳይያስ በመጋዝ ተሰንጥቀው፣ እነ ዳንኤል ከጉድጓድ ተጥለው፣ ሌሎችም ነቢያት ለፍተው ደክመው አዳም እንባልቆበት ደማልቆበት እጅ እስኪያነባ ድረስ አልቅሶ ያልወጋውን ሞት የወጋልን በዚህ መስቀል ነው። ወተንሥአ እግዚአብሔር ከመዘንቃ እምነዋም ወቀተለ ጸሮ በድህሬሁ እግዚአብሔር ወከመ ኃያል ወህዳገ ወይን እግዚአብሔር ስካሩ እንደለቀቀው ተኝቶ እንደተነሳ ሰው ተነሳ። ወቀተለ ጸሮ በድህሬሁ ጠላቱንም በኋላው ገደለ። ድህር የተባለ መስቀል ነው። በኋላው ገደለ የተባለ መስቀሉ በጀርባው ነው ያለ ከክርስቶስ። በዚያ ጠላቱን ገደለ። ይህን ቅዱስ ጳውሎስ ቆላሲስ ምዕራፍ 2 ቁጥር 14 ላይ ወስዶ ወቀተሎ ለጽል ወመስቀሉ ቀተሎ ለጽል ይላል። በመስቀሉ ጥልን አጠፋ ይላል። በመስቀሉ ጥል የተባለ ዲያብሎስን በግብሩ ጥል ብሎ ጥል ዲያብሎስን ገደለው ይላል። ይሄ መስቀል ዲያብሎስን ገደለ። ይሄ መስቀል ሞትን ገደለ። ስለዚህ ይህን መስቀል እንመካበታለና ስለዚህ ምን አለ? አንሰ ይዚሃር ሐሰ ዘይንበለ በመስቀሉ ለእግዚእነ ኢየሱስ ክርስቶስ ገላትያ ምዕራፍ 2 ቁጥር 14 ላይ ሲናገር እኔ ከክርስቶስ መስቀል በቀር ሌላ የምመካበት የለኝም ብሎ ይናገራል። ከክርስቶስ መስቀል በቀር በሌላ ትምክህት ምንም አልመካም። የሚያስመካን ምድራውያን ባለስልጣናት፣ ነገስታት፣ ንግስታት፣ ኃያላን ሁሉ ጮማ በሚቆረጥበት ጠጅ በሚጨለጥበት ማይዳቸው ቢመኩ ያ ማይድ ይታጠፋል፣ በማጣት ይታጠፋል፣ በሞት ይታጠፋል፣ በመም ይታጠፋል፣ ሲሻሩ ይታጠፋል። ክርስቶስ የሰጠን ማይድ የዚህ መስቀል ማይድ ግን እስከ ዓለም ፍጻሜ አይነጥፍምና በዚህ ማይድ እንመካበታለን፣ በኃይሉ እንመካበታለን። ወልደ እግዚአብሔር መንበር አድርጎ ፈርዶ ጠላቶችን አጥፍቶበታልና ጻትራ